ውጣ ያልኩህ እኮ ነው። አንቺ ራስሽ አስወጣ ውጣ እንዴም ያመው እዚህ ስራ እየሰራ ሲጀመር ያመው ትለኛለሽ እንዴ? ስለምን ህመም ነው የምታወራው? ሲጀመር እማ ለራስሽ ክብር ካለሽ ውጪ፣ አንቺም አንድ ላይ ውጡ። ውጪ ሰዓት ውጣ። የትም አትወጣም። አንተ ውጣ፣ ሰዓት ውጣ። አይገባም እንዴ? ልውጣለ ከቻልሽ ደስ ይለኛል እንደው ወላሂ በል እንደዚህ ከምትጮሂ ባይላ አሁን ትዕግስቴን እያለፍሽ ሰላም ውድና የተከበራችሁ እኛ ፋሚሊዎች እንዴት ናችሁ? እኛ አለን። ቆይታችሁ እንዴት ነው? እኛ ጋር ምንም አይልም። ያው ትንሽ በቤቴ ሰሞኑ ጠፋ ብያለሁ። ሰሞኑ አልመጣሁም ነበር። ያው አንዳንዴ የተሳተሙ ስቀር ትቀራላችሁ ቤታችሁ ላይ እና ይጠፋባችኋል ቤታችሁ። እያስታወሳችሁ ነበር አንዳንዶቻችሁ፣ አመሰግናለሁ። እና ዛሬ የመጣሁበት ጉዳይ አንዳንድ የሚያስቀይሙ ሰዎች አሉና እነሱን ብድራቸውን እንድመልስ ነው። ምን እንዳደረገችኝ መቼም ስሟን ሳልጠቅስ ታውቃላችሁ። በበዓል ምድር ቀኔን አባላሽታ ሙሉ ለሙሉ የኔን ቀን አባላሽታ ተውት ውጪ ይለፈኝና እና ዛሬ የመጣሁት በአዲስና አዲስ እንግዳ ይዤ ነውና ያቺ እንግዳችን ሁላችሁም ታውቋታላችሁ። ስሟ እድላዊት ይባላል። ምናልባት ስሟ አዲስ ሊሆንባችሁ ይችላል። ከ7 ከ8 ወር ከ6 ወር በፊት ሁላችሁም ታውቋታላችሁ። የኤፍሬም የቅርብ ጓደኛችን ኤፍሬም ወደ አዲስ አበባ ሲመጣ ጓደኛ ተብሎ ያገኛት እሷ ነው። የሰፈር ጓደኛችን ነች። ሁለታችንም የሰፈር ጓደኛችን ነች። ሞር ደግሞ ከኤፍሬም ጋር በጣም ይግባባሉ፣ ይተዋወቃሉ። ጎረቤት አይነት ነገር ናቸው እና ዛሬ እሷን ደውዬ ጠርቻታለሁ። በጣም አውርጄ አውጥቼ ከብዙ ልፋት በኋላ ነው ይሄን አይዲያ ያመጣልኝ። ምክንያቱም ማሂ ልትናደድበት የምትችልበት አይዲያ አጣው ፈልጌ ማለት ነው። ያው ስሟን ጠራሁላችሁ ሳላቅና ማናደደው ዛሬ ወይም የፕራንኩ እንትን ቀማሽ ብትሆነው ማሂ ነች ማለት ነው። የኔን ቀን አባላሽታ እሷ ደስ ብሏታል መሰለኝ። ያው እኔ ስናደድ ደስ ይላታል። ዛሬ ግን እሷን አቃጥዬ በጣም ነው ማቃጥላት። እሷን አቃጥዬ እኔ ደስታ አገኛለሁ ማለት ነው። የዛን ቀን እኔ እብዱ ሀሰን ሆኜ ነበር የሰራሁላችሁ። ዛሬ እኔኛው አንዋር ነኝ ማለት ነው። ዛሬ አብዱ አንዋር ነኝ። ሰራው ስራ ያው ማሂን ሊያቃጥል ስለሆነ የሚያቃጥል ስራ ስለሆነ እብዱ አንዋር ነኝ ማለት ነውና ያቺ ጓደኛችን የኤፍሬም የቅርብ ጓደኛ ነች። ዛሬ እሷን ጠርቻታለሁ። እውነቱን ለመናገር በጣም ተራርቀናል። በጣም ካገኘናት በጣም ቆይቷል። ብዙ ወራቱ ተቆጥሯል እሷን ካገኘናትና ጎረቤታችን ነበረች። አሁን ግን ተራርቀናል መሰለኝ አላውቅም። ዛሬ መታ ታግዘኛለች ማለት ነው። ዛሬ ያሰብኩት ፕራንክ ትክክለኛው ለፕራንክ አደገኛ ነች። ሲጀምር ታውቁታላችሁ። በጣም ኃይለኛ ነች። ፕራንክ ላይ አትታሙበት ጊዜ ነገር እና ደውዬላታለሁ። ትመጣልናለች። ዛሬ ከእሷ ጋር ጽድት ያለ ፕራንክ አረጋለሁ ማለት ነው። በብቃት ትወጣዋለች። ቤተሰብ ደርሳለች፣ መታለች። ጓደኛችን እንዴት ነሽ? ታይ ኤፍሬም ካዩ ይቆጣል። ምንም ብትሆኝ ጓደኛው ነሽ እና ቤተሰብ ያው አብዛኞቻችሁ ታስታውሳታላችሁ። ቅራጅማ ካሜራ አይ ነገራች ያው ለምን እንደጠራሽ ግልጽ ነው። ካሜራ ከያዝን አንቺን ለፕራንክ ነው። ስለዚህ ዛሬ አዲስ ፕራንክ የሚደረግ ሰው አለ። ትናንት የሳያ ፕራንክ ሲሆን ደስ ይላታል ማለት ነው። ለዛ ጠርቼ ለዛ አውቄ ነው የጠራሁሽ እና ከትናንት ወዲያ ምናምን የበዓል ቀን ቀኔን ያበላሸችብኝ አንድ ልጅ አለች። እሷን ዛሬ ቅጥ ነው የምናደርጋት። አንተን ቀንህን አበላሽተው ሳምንቷን ነው የምናበላሸው። ወራን እንጂ ለነገሩ ትቃጠላለች። ያው ፋሚሊ ማሂ እኔ ከሴት ጋር ማየት ማለት ለእሷ ትልቅ ውርደት ነው የሚመስላት። እኔ እንጃ ለምን አላውቅም። ይሄ ከቅናት አንጻር እሷን የበለጥኳት ይመስላታል ይሁን አላውቅም። ዛሬ እድላዊትን የፈለግኳት ዛሬ የኔ ጓደኛ ነች። ለዛሬ ብቻ ማለት ነው። ጓደኛ ማለት በጣም ጓደኛ ማለት ነው። በጣም ጓደኛ አላት። አንተ በጣም ጓደኛ ካደለው ነው አይደለም? በጣም ስልሽ በጣም ጓደኛ ዛሬ በጣም ጓደኛዬ ነች ማለት ነው። ለዚህች ፕራንክ ማለት ነው። እና ማሂ አይግባቡ። ያው ከኛ ጋር ነው እንጂ ከማሂ ጋር ብዙም አይግባቡ። ምናልባት በስም አይግባቡ፣ እርግጠኛ ነኝ አይግባቡ። ምና ዛሬ እሷን ቤት ውስጥ ነው ደግሞ የምንሰራው ፕራንክ። ቀረናለች ቤት ውስጥ ገብቼ እሷ የለችም ቤት የለችም። ከእሷ ጋር ትደርስብኝና ምን ትላለች? የማሂን ሪያክሽን ለማየት እናንተ ዝግጁ ነው። እርግጠኛ ነኝ ሁለታችንም አታባራን። ያው አንቺን እኔ የኔ እናት ብላ አስወጥታ
ከኔ ጋር ጦርነት ማለት ነው እንጂ የኔ እናት ብላ አስወጥታ ነው እኔ ከኔ ጋር ጦርነት መገጥመውና በጣም ትናደዳለች። ምክንያቱም እኔም ከሴት ጋር ማየት ለሷ ትልቅ ሞት ነው የሚመስለኝ። በቃ በጣም ደስ አይላትም እኔን ከሴት ጋር ታይኝ። ለምን እንደሆነ አላውቅም። የበለጥኳት ይመስላታል ነው መሰለኝ አላውቅም። ግን ዛሬ በቃ እሷ የሚያናዳትን ነገር ለማድረግ ነው የመጣሁት። ምክንያቱም የኔን ቀን አባላሽታ የእሷ ቀን ሊያምር አይችልም። በዚህ አጋጣሚ በወሬ ያሱሽ ራስ ይስበክ እንደ ሰላም ሰላም ሰላም። እሺ እኔ ድላይ ትባላለሁ። ያው ለማታውቁኝ በጣም የምታውቁኝ ያው ፍራንክ በማድረግ ተንኮል ላይ አይ ነው ወደኛ ራስ ተንኮል ለተንኮላ ታዲያ የምትደውሉት እና ታዲያ እና እንደዛ ነው። ኤፍሬም ግን አለ በእናትህ ማለት በጣም በተደጋጋሚ ጊዜ ደውዬላት ነበር፣ ስልክ ያነሳ ምናምን ነገር ማለት በቃ እንጃ ይሁን አልተመቸውም ምናምን ነገር ብዬ ራሱ በቃ ዝም ብዬው ነበርና ቤት ምናምን ትዝ ካለ ምናምን በጣም እንገናኝ ነበር። በቃ በጣም ይደውልልኝ ነበር፣ እኔም ደውልለት ነበር፣ እንገናኝ በጣም ጓደኛሞች ነበርን። ቤት ራሱ በቃ የት ሄደ ምን ሆናችሁ ነው ተጣልታችሁ ነው ወይ ምናምን ያለው በጣም እያስጨነቁኝ ነው ማለት ታውቃለህ። ቤት ራሱ ማለት ነው ተጣልተናል አልተጣላንም ተጣላችሁ ደውይለት አሁን ራሱ ሲለኝ እኔ በጣም ምን ሆኖ ነው ማለት ያስቀየምኩት ነገር አለ ብዬ ራሱ አንተን አልኩ። ግን አይ ሰሞኑ ምናልባት ምንም አይነት የምንቀየሙ ደረጃ ላይ ምናልባት ሰሞኑ ቪዲዮ አይተሽ ከሆነ አላውቅም የነበረበት ሁኔታ ደስ አይልም። ከጓደኞቹ ጋር ትንሽ ከኔም ጋር ጭምር ትንሽ አለመግባባት ችግር ውስጥ ገብተን ነበርና በዛ ምክንያት ነው። ማን ብትደውይለት ያነሳልሻል፣ ችግር የለበትም። ራሱ አልቀየመው ቀራለሁ እንዴ በስማ እንዴ እንጃ እንደዚህ አይነት ሰው ነው እንደዚህ እኔ ጓደኛችን ወጣቂው አንቺ ነሽ። የእውነት አለ አንተ ራሱ ታውቃለህ። ጭራሽ ሳንገናኝ ራሱ አንውልም ምናምን እንደዋወላለን። ቢያንስ አትሊስት ባንገናኝ ራሱ እንደዋወል ነበር ምናምን ማለት ያለውን ነገር ያማክራኝ ነበር፣ የማማክረው ነበር ነው። ግን አሁን ላይ ማለት ስልክ አለማንሳት ደረጃ የሚያደርስ ነገር ማለት ፈለገ ነገር ነው። ሰው እንትን ልትል ትችላለህ ማለት ማይሆን ሙሉ ውስጥ ልገባ ትችላለህ እኮ የፈለኩሽ ለፕራንክ እኮ ነው። ግን አይ ነው እኮ የነገርኩት ያለው ከምን እሺ። ለማንኛውም በዚህ አጋጣሚ ኤፍሬም እየሰማ ከሆነ የድሮ አዲስ አበባ ስትገባ አዲስ አበባን ያስተዋወቀች ጓደኛ ስልክ አላነሳልኝም እያለች ነው። ስለዚህ አንሳላት። ዛሬ ስለ ኤፍሬም ስልክ ማንሳት ሳይሆን ማንሳት አልደውል። እሺ ደውልላት፣ ደውልላት እና እኔ አትጨቅጭቁኝ። እኔ በቃ እዚህ መጣ ዛሬማ ቀኝን ነው የምታበላሽ። ይሄን ፕራንክ ካለፈኝና ዛሬ የፈለኩሽ ማይን ልታቃጥልኝ ብቻ ነው። ማሂና እሷ አይግባቡም እና ከገደለችሽም እኔ አይመለከተኝም። በዚሁ በካሜራ ነገር አለው። ማሂ ማሽ ከመሞታ በፊት የሰራችው ቪዲዮ ከአንዋር ጋር ነበረች። አንዋርም አመለጣ። ስለዚህ ቤተሰቦች አሁን ያለነው ሰፈር አካባቢ ነው። ማሂ ቤት የለችም። ይሄን አጋጣሚ ጠቅሜ ነው ፕራንኩን ያሰብኩት። ማሂ ቤት የለችም። ስለዚህ ቤት ገብተን እንጠብቃትና ከዛ በኋላ ዱላ ይጀምራል ማለት ነው። ዝግጁ ነሽ ለመመታት ምናምን? ዝግጁ ነሽ? አይ ሲጀምር ትስትሻለሽ ነው ትስትሻለሽ። ቤተሰቦች እስከዛ ከኛ ጋር ነው እና ቤተሰቦች ያው ካሜራማኑ ተደብቋል። ጠረጴዛ ውስጥ ገብቷል ካሜራማኑ እና አይታይም። ማይ የሚገባው በዛ በኩል ነው። ካሜራውን ልታይ አይችልም። አንቺ ግን ሬዲ ነው ታስቢኛል። እዚህ ጋር ነው እኔ ውሃ ተደፋብኝ። እዚህ ጋር ነው በቃ መመለስ እንፈልገው እና ቤተሰቦች እስከዛ ድረስ ማሂ አሁን ነው ከቤት የወጣችው። ቅርብ ሰዓት የሆነ ቦታ ብላን የወጣችው። ስትመጣ ከሴት ጋር እኔን ከሴት ጋር ከባድ ነው። ራስ ይገርምሃል። ለምን ይገርመኛል? እሷ መጣ ለምታይክና እንትን ለምትለው አይ ነው ብቻ ለሚወረወሩ ነገሮች አንጂ አላፍትን ነው ሰጪ ግቢ ያገኝበት ግቢ እናቴ ለዚህ ጊዜ ያቅማል። ችግር የለውም ያገኝበት ቦታ ግቢ ብቻ። ጠርሙሶች ምናምን ብዙ ነገሮች ሊወረወሩብሽ ብዙ ቁሶች ሊወረወሩብሽ ይችላሉ። አንቺ ካሜራማን አይመለከተኝም። አንተን ራስ እዛው ራስ ተውጣ። እኔ አብዱላ እንኳን ይለምዱብኛል። እኔ ራሴ ችግር የለብኝም። እናንተ እንዳትመቱ ነው ፈልገው ሞር ደግሞ አንቺ እንዳትመጪ ቶሎ ብዬ ፕራንክ ነው እንዳልላት እንደዛ ማታርሸት አሁን ውጪ፣ በቃ አሁን ውጪ። አሁን ፕራንክ ሆኖ ትነግሪያት ከሆነ አሁን ውጪ። እንዴ እኔ የሁሉ አውጥቼ አውርጄ በቀል በምንድን ነው በቀላት ብዬ የሁሉ ነገር አስቤ አንቺ ልትነግሪያት ከሆነ አይነት በቃ ሌላ ሰው እንዲከባበረኝ ይጠይቃል። ሌላ አንተማ ምንም ዱላ ምንም እችላለሁ። ደግሞ ቆይ ግዴታ ኤፍሬምን ፕራንክ ማድረግ አለብኝ አንቺ በጥሩ እንድትሰሪልኝ? ኤፍሬም ሲሆን ደስ ይልሻል ፕራንክ ለማድረግ ብቻ ታበቃ ታስታውሰኝ። ኧረ ችግር የለውም ብቻ ዛሬ በሚገባ አይተውሽ። እሺ
እና ቤተሰቦች ያው ማሂ አሁን ትመጣ ቆየች፣ ግን በአጋጣሚ ውጭ ላይ ነበር እየጠበቅን ነበርና አሁን ስትመጣ ደስ እንድትናደድ ብዬ ብል ትናደዳለች እና በጣም እንድትናደድ ምንድን ነው ምን እየሰራችሁ ማለት ምን ማለት ነው? ምን እያደረጋችሁ ነው? ምንም ባረው እኮ ይሄ አንቺ የሚል ነገር አለ የሚመለከት ጉዳይ አለ። ምን ማለት ነው? እኔ የፈለኩትን ማድረግ እችላለሁ። ማንሽ ነው? ንገሪያት። ማን ጓደኛዬ ነሽ? ምን ማለት ነው? ጓደኛዬ ነሽ? ምንድን ነው ይሄ? የሚያስገርም ነገር ነው። ከምን ጀምሮ ነው አንተ ሴት ቤት መምጣት ጀመርከው? አትፍሪ፣ ምንም አትሆኝም ነው እንዴ? ምን ማለት ነው? እኔ እኮ የፈለኩትን ማድረግ እችላለሁ አይደል? አንዴ ነው አንዴ እጅቶኝ የትም አትወጣም። ቤት ነው የምትወጣው እንዴ? ምን ማለት ነው? አንተ ማል እንዴ? ምንድን ነው የምትይው? ማሂ እያከበርኩ ነው የማወራው። አንዴ ውጭ ሆነና እናውራ ከእሱ ጋር። አይ ችግር የለውም። ከኔ የሚደብቀኝ ነገር ስለሌለ ምንም አለበት። ብትወጣም ምን ማለት ነው? አንተ ሴት ይዘህ ቤት ትመጣለህ እንዴ? ያማል ምን ማለት ነው? ማናት? ማነሽ? ጓደኛዬ ነች እኮ አልኩሽ። ጓደኛዬ ነች እንዴ? ማሂ ምንድነው እንደዚህ ምን ትምልሽ? ከመጀመሩ ነው አንተ ሴት ይዘህ ቤት መምጣት የጀመርከው? ምንም ካሁን ጀመሩ የጀመርኩኝ። አንቺ የሚያናድሽ ነገር አለ እንዴ? ምን ማድረግ ነው? ልክ ነው። አንቺስ ልክ ነሽ። ምንድነው አንተ ቤት ድረስ ይዞ ሲመጣ መምጣት ነበረብሽ። አንተ ያማል እንዴ? እንደውም እኮ ደስ ይልሽ ነበር የሚቀር ራስን ባታከብር ነው ያታከብር። እናውጣ ከዚህ ቤት። እሺ ያማል። ሌላ ነገር ውስጥ ባንገባ ይሻላል። ኧረ እባክህ። እንደውም እኮ ደስ ይልሽ ነበር የሚቀር። የትም አትወጣም እንዴ? የምር እዚህ ጋር ያለውን ነገር አውሪውና ከዛ እንዴ ወንድሜ እኮ ነው። ውጪ ላይ ሁን፣ ውጪና እናውራው። ለምንድን ነው የምናወራው? ውጪ አንተ አሞል እንዴ? ምን ማለት ነው? ቆይ እኮ እናውራ እኮ ነው ያልኩህ። ማሂ እንዳነካኪኝ ይራል። ኧረ እባክህ እንዳነካኪኝ። ቆይ መብቴ እና ላጨብጭብልህ እንዴ? መብቴ ነው። አዎ መብቴ እኮ ነው አይደል? እና ቤት ልደውላ ይምጡል። ከዛ መብትህን ታሳያለህ። ቆይ እኔ እማ እዚህ ጋር ስንጫወተው ከምትሰሚ ውጪ ላይ ሁኝና ተመልሰሽ ማሂ እንዴ? እኔ እኮ መብቴ ትልቅ ልጅ ነኝ አይደል? የፈለኩትን ማድረግ መብቴ ነው። ኧረ እባክህ ሴት ይዞ መምጣት ነው ልክ የሆነው። አንተ ከመጀመሩ ነው እንዲጋጥ ወጥ የሆንከው። ማሂ ይቅርብሽ። እኔ ምክንያቱም እኔ ትልቅ ልጅ ነኝ። እሺ ኧረ እባክህ ትልቅ ሰው ነህ። አደግክ አይደለ? ሌላ ነገር ስናደርግ እኮ አይደለም ያልሽኝ። በቃ ቤት ውስጥ ገባን። እኔ ላስተዋውቅሽ እንደውም ነው። ምን ማለት ነው አንተ? እንዳትፈሪ። ማንም አይነካሽ። ለምንድን ነው የምትፈራው? ማሂ እማ እንውጭ። አይ ችግር የለውም። አናግሪውና አናግሪኝ። እኔ እሷ አትወጣም፣ የትም አትወጣም። ቆይ ምንድን ነው የምታስቢው? ቆይ በቃ እንደውም ሂጂ። እሺ ኧረ እባክህ እኛን ማየት የሚደብርሽ ከሆነ ሂጂ፣ ችግር የለውም እኮ። አንተ ራስህ ውጣ። ማን እንዴ ሴት ይዘህ ከመጀመሩ ነው ሴት ይዘህ የምትመጣው? በኋላ እረፊ። አሁን ትዕግስቴን እያለፍሽ። ኧረ እባክህ ትዕግስቴን እያለፍሽ በትክክል ደጃው እንጂ አትምጪው። በጣም ነው የሚደብረኝ። እና ጭራሽ ታስደብድበኝ ነው? ጭራሽ ሴት ይዘህ የመጣኸው? ማንም አይደበድብሽም። ማንም ይደበድብሽ አይደለም። ያለው ልክ ነው፣ ግን እሱ አይደለም ልትመታሽ ሳይሆን ስነ ስርዓትን ይዘህ ነው። አይ አንድ ነገር ልንገርሽ፣ ሂድና ሸኛትና ናዚ። እኔ አንድ ነገር ልንገርሽ። እሺ እኔ የፈለኩትን የማድረግ መብት አለኝ። የፈለከው የምታረገው ሴት ይዘህ መጣ ምናምን እንደዚህ አይነት ነገር ከመጀመሩ ነው አንተ ጀመረ እንደዚህ አይነት ነገር ብታረገው። ቆይ ምን ማለት ነው? ቆይ ጓደኛ መያዝ። ቆይ አንቺ ብትይጂ እኔ ምን እላለሁ? ለምንድን ነው የሚይዘው እንዴ? ምን ማለት ነው? እኔ ወንድ ይዤ ስመጣ አይተኸኝ ታውቃለህ? ቤት ከጓደኞቻችን ውጪ። ቆይ አንቺ ይዘሽ አልመጣሽም እና እኔ ቆሜ እቀራለሁ? ቆሜ ቅር ከፈለክ ለምን እቀራለሁ እንዴ? ከመጀመሩ ነው አንተ እንደዚህ አይነት ነገር የምታደርገው? ሃይ ውጣ። ጀመር ራስህ ካንተ ራስ ውጣ። ጤነኛ አይደለም። እሺ እኔ አልወጣም። አንውጣ። ይዛት ውጣ። ክፉ ደግ አታስወራኝ በዚህ ሰዓት። አንውጣ። እኔ አሞኛል። ምን እያደረክ ነው ያለኸው እንዴ? አትጩይባት። እሺ እኔ ላይ መጮህ ከሰሽ እየጮህኝ አይደለም። እንዳልጮህባት ነው ውጪ ላይ ያልኳት ያለችው። እምቢ ያለችኝ ያለች እሷ ናት እኮ። አሁን እሷ ከሄደች በኋላ ላይ ትጮያለሽ። እሷ እያለች እንደዚህ እኔን ከፍ ዝቅ ውጣ። እሺ ውጣና ተረጋጋ፣ ትመጣለህ። እንደዚህ አይነት ስራ ከመጀመሩ ነው አንተ የምትሰራው እንዴ? መብቴ እኮ ነው የፈለኩት። ኧረ እባክህ ከመጀመሩ ነው አንተ። የትኛው መብት? እሺ ወይልኝ እንዴ? እኔ ማፍቀር አልችልም? እችላለሁ አይደል? መውደድም ቤት ማምጣት መብት ነው። ኧረ እባክህ እንዴ ውጣ። ሌላው ነገር ተውና ውጣልኝ። ውጣና ስትረጋጋ ከራስህ ጋር ስትሆን ስትመለስ ተመልሰህ። ምን ማለት ነው? እኔ ከራሴ ጋር አይደለሁማ።
ከራሴ ጋር አይደለም እያናደድከኝ ነው። ምንድነው ይሆንከው አንተ? ያማደድከኝ ምንድነው የምትናደጂው? እኔ ቆይ እሺ ፍቅረኛ ያስኩኝ አንቺ ምንድነው የሚያናድሽ ነገር? እሺ አጨበጨብኝ። በጣም ጥሩ ጎበዝ ማለት ያለብሽ እንደዚህ ነው። እንደዚህ ነው ማለት ያለብሽ። ጤነኛ ነገር እንዴ? ቆይ እኔ መብት ያለ ያንተ ባህሪ እኮ ይሄ አይደለም። የትኛው ሰው ሆነ ነው? ወይኔ በኋላ አንተ ያልታናደኝ። እሺ አታናደኝ ነው ዳ ማይ ረፊ እንጣላለን። ረፊ እማ መሀል አትግቢ አንቺ። አይ አይደለም አብራት ያናገርኩሽ ነው። ምንም ነገር ማናወራው ነገር የለም። ኧረ አትምጪዋ ማለት ማውራት ያለበት ነገር አለ። አሁን እንጃ እኔ ደብረኛል። አንቺስ ልክ ነሽ። ይዞ ሲመጣ በቤት ድረስ መምጣትሽ ልክ ነሽ። እኔማ አንቺ ልትተዋወቅሽ ነበር የመጣሁት እንዴ? አረ እኔ በሌለሁበት በጣም አይደለም ልትተዋወቂ። ለምን መጣሽ? እሺ በቃ እንደውም እሺ ብቻችንን መሆን እንፈልግ። አረ እባክህ ውጣ። ለምን ደሞ ውጣ እኮ በቃ ውጣ። አንተ ማለት እንዴ ረፊ ስነ ስርዓት የለህም። ማይ መውጣትም ካለብሽ አንቺ ልትወጪ ሰው ይዤ እንግዲህ የማን ልጅ ስነ ስርዓት ለምን አይኖርህም? ባህሪዋ እኮ አይደለም እንዴ ስትል። ኧረ እባክህ ባህሪ አይደለም። ምን አስረዳልኛ፣ በደንብ አስረዳልኝ። ባህሪን በደንብ ነው የሚያውቀው ይሄ ልጅ። እማላውቀውን ባህሪ እያስተናገድክ ያለው አንተ መሰለኝ። እሺ አሁን ማንጣላ ነው የሚሻለኝ እና አንቺ ከተጣላን መጥፎ ነገር ነው የሚፈጠረው። እንድንጣላ ነው እንደምፈልገው። እሺ ስነ ስርዓት ነው ያዝ። አሁን እንግዲህ አንተ ራስ ውጣ። ስትረጋጋና ሂድ ውጣ። እንግዲህ እሺ የምትወት ነኝ የምን ባንክ ዳር ትለኝ። በቃ እማ ለራስ ክብር ካለሽ ውጪ። አንቺም አንድ ላይ ውጡ። ውጪ ይዛት ውጣ። የትም አትወጣም። አንተ ውጣ። ይዛት ውጣ። አይገባም። ምን አይነት ነው እኮ? ውጣ በቃ ከዚህ ቤት ውጣ። አልፈልግም። ምን አይነት ነገር ነው እያደረግክ ያለኸው? በጣም ክብሬ ዝቅ እያደረግሽ እንደሆነ ታውቂያለሽ። ኧረ እባክህ ክብሬን ዝቅ ያደረገው ሴት ይዛ ቤት ስትመጣ ነው። እሺ ለኔ ክብር መጨነቅ አለብሽ። ጓደኛዬ ፊት ለፊት እንደዚህ ማድረግ የለብሽ። ኧረ እባክህ አጨበጨብኩል። እንኳን ደስ አለ። አሁን ያናደድከኝ ነው። ለምን አትወጣም እንዴ? ለምን እንደዚህ ትሆኛለሽ? ከምን ጀምሮ ነው ግን አንተ እንደዚህ ለማኝ? በቃ ካሁን ጀምሩ። እሺ አሁን እኔ ፍቅረኛ ማይሰርች። ኧረ እባክህ አልችልም። የትኛውን ተፈቀደልና ፍቅረኛ የምትይዘው ንገረኝ እስኪ። ስለምን አባ ፍቅረኛ የምታወራው? መብቴ እኮ ነው ማለት እማ ግን አንቺ ራስ አይጨንቅሽም? እንደዚህ እየጮኩብሽ ብትወጪ ጥሩ ነው እንዴ? በሰው ቤት ድርቅ አለ ያወራን ነበርና ተታዘብሻለሽ። እንዲያጩ ኧረ እባክህ ውይ ታዝበኝ። የትም ብትደርሺ አይመለከተኝም፣ ግን ክፉ ደግ ማውራት አልፈልግም። አላቅሽም፣ አታውቂኝም። ውጭ ሲጀመር ስለ ራስሽ የምታከብሪ ከሆነ የሰው ቤት ድረስ አትመጪም ነበር። አንተ ነው ውጣ። አንተ ማን እንዴ? ለምንድን ነው የምታስጮኸኝ? ወይኔ ባላ ማይ ጨጓራዬ ተቃጠለ። ምን አስኪ ነው የምትለኝ? አትወጣም ከዚህ ቤት? ለምን ወጣው? ውጣ። ለምን ወጣለሁ? ለምን ወጣለሁ? ለምን ወጣለሁ? እና እሺ ለምን አለኝሃን እኔ ልውጣ? አይ ነው ልውጣልህ? ከቻልሽ ደስ ይለኛል። እንደው ወላሂ በል እንደዚህ ከምትጮሂ ይሻልሻል እንዴ? አንተ ከመጀመሩ እንደዚህ ጋጥ ወጥ ይውከው። አንቺ ጓደኛ መያዝ ጋጥ ወጥነት ነው እንዴ? ከመጀመሩ ጋጥ ጥረንኮ ስንደባደባት ይገባል። እሺ በምን እንደምመጣ ነው ማሳየክ። ወላሂ ክልክል ነው ማለት አንቺ ራስ መተሽከለው። ይዛት ውጣ። ረፊ ማይ ይዛት ውጣ። እማ ቃል ያወራን ስለነበር ነው። አንዴ ትንሽ እኮ በቃ አልፈልግም። እንዴ ትንሽ ደቂቃ ብቻ አስጭና እና አልፈልግም። ስለምን ደቂቃ የምታወሩት አልፈልግም። ምንም ታወሩ የምትፈልጊው ምንድን ነው እንዴ? ምንድን ነው የምትፈልጊው? አዎ የምትፈልጊው ምንድን ነው? በገዛ ቤቴ ላይ ሴት ይዘህ መጥተህ ምንድን ነው የምትፈልጊው? ምንድን ነው? ምን ችግር አለው? ምን አለው? ምን ችግር አለው? ቆይ እኔ ጓደኛዬ ነች። ውፈላ ምን አይነት በረሮ ናት? ይዛት ውጣ። ይተሳደበች ነው እኮ። ኧረ እባክህ እናት አይደል አጨብጭብልህ። ደስ ይበልክ። ውጣ፣ ወላሂ ውጣ፣ ውጣ። በቃ አልፈልግም። ረፊ ማይ ያማን እንዴ? ረፊ እሺ ውጣ። እናቴ ይሄው ቦርሳሽን ይዘሽ ሂጂ። እንዳነኪባት እንዳነኪባት። ምን ልግዛለሽ? ቀንተሽ ነው? ምን ነው ቦርሳ? አዎ። አንተ ምን አይነት ወሬ ነው የሚያወራው እንዴ? አይ ነው እያናደችኝ ያለች። ስለምን ምንድን ትሆንቺ ደግሞ? አይ እንዴ ጓደኛ አይደለች እንዴ? ጓደኛ ትፍት ይበል። ምንድን ነው የሚያመው? እዚህ ስራ እየሰራ ሲጀመር ያመው ትለኛለሽ እንዴ? ስለምን ህመም ነው የምታወራው? ሲጀመር እንዴ አመመክ? እኔ እንደዚህ መሆኔ አንቺ ምንድን ነው ሊያቃጥልሽ ይችላል? ውጣ። እሺ እንደዚህ አይነት ባህሪም ከመጣ በኋላ እንነጋገራለን። ከቤት ውጣ። ውጣ። ተረጋጊና አውሪኝ። ውጣ ያልኩህ እኮ ነው። አንቺ ራሱ አስወጣት። አንተ ራሱ ውጣ። ውጣ እንዴ ውጣ ነው የምልህ። አይገባም። ሊያሳብዱኝ ነው። ውጡልኝ፣ ከቤቴ ውጡልኝ። እንደዚህ አይነት ባህሪ ያለው ወንድም የለኝም። እሺ አይገባም፣ የለኝም። ይሄ የእናታችን የአባታችን የማንም በስነ ምግባር አለ። ይውጣ ከዚህ ቤት። እሺ ግን በጣም እየታዘብኩሽ እንደሆነ ታዘበኝ፣ በደንብ ታዘበኝ።
እንኳን አንቺ ታዘቢኝ አንቺ ጀመር ለራስ ክብር ቢኖርሽ አትመጪም ሰው ቤት ድረስ ይሉጣ ይዛቱ ታይ አልፈልግም እሺ እኔን ተናገረኝ እሷን ተናገረኝ አልፈልግም ውጣ ወይኔ እንዳትነግረሽ ውጣ አልወጣም እሷን እንዳትነግረኝ ውጣ እሺ ልወጣልሽ ነው ፈልጊኝ ይቅርታ ጠይቂ ማ እሷን ይቅርታ ጠይቂ አይደለም አዎ ይቅርታ ጠይቂ አመጣላለሁ ችግር የለውም ግን ተመልሼ አልመጣም ስለ ሁሉም ነገር ቤት የምትናገረው አንተ ነህ እንደዛ ነው የምትፈልገው ስልኬት አለ አስወጣት ጀመረ ምንድን ነው ባላ የምትለኝ ያማልቀኝ ማትረባ እና ፍራክራል ትለኝ ነው የስ ትላንት ምንድን ነው ያደረግሽኝ እንጂ ከትላንት ወዲያ ምናምን የበዓሌን ቀን አባላሽተሽ አይደል ያደረግሽኝ ይቅርታ ጌም መሰለኝ ነው አይደለም እሺ ላስረዳሽ ወላሂ እኔ ያለ እና አንተ ፍራንክ አለ ወይ የለም እሺ እና እሺ ምንም ታስረዳሽ ምንም ታስረዳኝ አለ እኔ አንቺ ምንም ታስረዳኝ ወደ ዘይናለኝ ነው ፍራንክ ነው እኮ ለምን ፍራንክ አለ ምንም ታስረዳኝ የመጣው እሺ ምን እንዴ ካሜራ እሺ ምን ያረግሽኝ እሺ ምን ወላሂ ደስ ይለኛል እሷ ማለት የኤፍሬም ጓደኛ ነች የኔም ጓደኛ ነች ግን የኤፍሬም የቅርብ ጓደኛ ነች ደውዬ ዛሬ ፊቷ እኮ አዲስ አይደለብኝም ግን ቤት ድረስ ስትመጣ እኔ ግራ ገባኝ እሷ እንዳሰብሻት እሷ አይደለች እኔም እንደምታስቢኝ እሷ አይደለች እንዴት ላስብ ታዲያ ፍራንክ እንደዚህ ፍራንክ አይሰራም እሺ ነገር ሲጀመር ለምን ተባበርሽው እኔ ይሄው ራሱ ነው በግድ ነው ይዘኝ የመጣው የኤፍሬም ጓደኛ ነች ምንድን ነው ያደረግሽኝ ኧረ እኔ ፓራላይዝ ሆንኩኝ ወይ ሲጀመር ወጥቼው ነው እንጂ ቢላዋ ነበር እሺ ይመጣው ምን ታረጊ ምን ላድርግ ገምቼ ሰቅለ ነበር በጥፊ ነበር እዛ መስቀላት ሲያስጠላ ፕራንክ ለምሽ ወላሂ እሺ አንቺ ያረሽው ታዲያ እንትን ነው ጽድቅ ነው ወይ አቃጠላችሁኝ አይ ምንድነው እሺ ሲተናደሻለ አይ ደስ ብሎኛል ወላሂ ፈልገው ነገር ተሳካ እኔ ማለት በምን እንደምመልስ እዛ የነገርኳችሁ ነገር ሙሉ ለሙሉ ሆኗል አይታችኋል አይደል እጂ አይደል ያ ነገር አለ እጂ እናንተውቱ ካሜራ ነው አይታችሁ መጣችሁ ሄዱ አሁን ራሱ አለመቆጭ ቆርጣችሁ ማራፍ ያለው እኔ ከምገደል ነው ውጣ አልፈልግም እሱ ብቻ ግኝስ እዚህ ተመልሰን እንዳትመጣ አይነን ማየት አልፈልግም ይሉታ እሺ እንምጣ